በቃ እኔ ሰላሜን አጥቻለሁ አልኩ። እየተደወለልኝ ነው ቀንም ማታ። ስትቀረጽ እኔ ና በግድ ልቅረጽ ብዬ አይደለም አለኝ እንደዚህ ማውራህ። አው ለከና አንተ ላውራ ታውቀዋለህ እኮ አንተ ለምንድን ነው 10 ጊዜ የምትደጋግመው? ስለማን ነበር ስናወራ ነበር እኮ እሷን ቻስታፋው ያለች ያው በቃ ይጥፋ ብላለች። አጥፋው በቃ እንዴ እሷ ስላለች ነው የሚጠፋው። ሰላም ውድ የዳኒቱ ቤተሰቦች እንደምን ናችሁ? ፈጣሪ የተመሰገነ ይሁን። ዛሬ በአዲስ ቪዲዮ ተገኝቻለሁ። ሰሞኑን በለቀኩት ቪዲዮ ከአንዋር ትንሽ ሰጣ ገባ ውስጥ ገብተን ነበረ። እየደወለ ቪዲዮን ፕራይቬት ካላረከው ለምንድነው እያለኝ ነበርና ምክንያቱንም ጠይቄው ነበር እና አሁን ላይ በቃ መተህ እንድናወራ ብየዋለሁ። ትንሽ ከሱ ጋር ያለው ነገር እየተግባባን ስላልሆነ እስኪ እናንተም አንድ ላይ እንድናየው ስለፈለኩ ነው እየመጣ ነው። እስኪ ትንሽ እንጠብቀውና ያለውን ነገር አንድ ላይ እስኪ ወደ መፍትሄው እንገባለን ብዬ አስባለሁ። አሁን ላይ እስኪ እንጠብቀው። ስልክ አታነሳም እንዴ? ሲደወልልህ ምንድነው እንዴ? አንስቼልሃለሁ እኮ አንዋር እኮ ነግሬሃለሁ አይደል እንዴ? እኔ ደግሞ ቪዲዮን ፕራይቬት አላደርግም ብያለሁ። እውነታው ማታረጋው እንዴት ነው? ለምን አደርጋለሁ? ለምን መብቴ እኮ ነው እኮ እኔ ያለሁበት ቪዲዮ ላይ አላስገደድኩም። በቃ ባታስገደኝም በቃ ማየው ነገር ከሆነ እኮ በቃ ይጣፍ መጥፋት አለበት። ምክንያቱም ምንድነው ማየው የሆነበት? በቃ አይሆንም ተብሏል። በቃ እውነቱን የተናገረ እንቅልፍ ልጣ እንዴ? እውነቱን የተናገርኩ ቃሱን እውነቱን ምናምን እውነትም ሆነ አልሆነም በቃ አጥፋልኝ በእናትህ። አይደለም ማጠፋልህ እኮ አንድ ነገር እውነታ ዝንገር ምንድነው ምክንያቱ? አስገድጄ አልቀረጽኩም። በቃ እኔ እየተጨቀጨኩ ነው በእናትህ። ማንም ያዛያረውኝ ነው በቃ በእናትህ። ማንም ይጨቀጭቅ የሚመለከተው ሰው ነው። ማንም ይጨቀጭቅ ይለኛል። እያወቀው አንተ ደግሞ ባለፈው አይደል እንዴ ነገርኩህ? ይኸውልህ ስማኝ አንዋር በእናትህ ዱል እኔ አሁን ያንተ እንደዚህ ወሬ አልፈልግም። በቃ ታጠፋልኝ ከሆነ አጥፋልኝ በቃ ደብሮኛል። በቃ እኮ ደውዬ 6-7 ነው አይደል ያልኩህ? እሺ ምንድነው? እሺ አታጠፋው እንዴ? እንዴት ነው የማጠፋው? ስማኝማ አንተ እኮ እኔ አላስገደድኩም። ይሄን ቪዲዮ ልቅረጽህ አውራ ብያ ያስገደድኩ ነገር የለም። እኔ አላሰብኩም። ገብቶሃል? እውነታውን የተናገርከው አይደለ? የጨመርከው ውሸት አለ ቢሆንም በቃ ገብቶሃል አይደል? እኔ ደግሞ እንደዚህ አይነት ነገር ይፈጠራል ብዬ አላሰብኩም። በዛ ነው አጥፋልኝ እያልኩ ያለሁት። ምን ተፈጠረሽ? ያው በቃ እኔ ሰላሜን አጥቻለሁ አልኩ። እየተደወለልኝ ነው ቀንም ማታ። ቤተሰብ እየበጠበጥኩ ነው መሰለኝ። እንደዛ ነው እየተሰማኝ ያለው። አንተ እኮ የዛን ሰዓት የተቀረጽክበት የራስ የሆነ ምክንያት ነበር አይደለ እንዴ? ቪዲዮውን ስትቀረጽ እኔ ና በግድ ልቅረጽ ብዬ አይደለም አለኝ እንደዚህ ማውራህ። አው ለከና አንተ ላውራ ፈልጌ ነው። ታጠፋው ምን ችግር አለው? በቃ ተግባብተን ነው አሁን ተግባብተን እናጥፋው። እንዴት ነው ማጠፋው? በስራ ነው የተገናኘነው አይደለ እኮ በስራ ነው የተገናኘነው። ግን እንዴት ነው ማጠፋው? አንተ የታየ ቪዲዮ እኔ ባጠፋው እንኳን ታይቷል እኮ አንድ ጊዜ። በቃ አጥፋው። ሳይታይ እኮ ነው ያልኩህ አይደለ? እኔ መጀመሪያ አሳደረ በሲስተም አቆይተው ቪዲዮ ነው ራሱ አንተ ራሱ አይደብርም? እሺ ሞኝ አረከኝ እንዴ አንተ? እኔ እኮ ሞኝ ነህ እኮ አይደለም ያልኩህ። እኔ እኮ እዚህ ጋር በራስ ምርጫ ነው አይደለ? አሁን አጥፋልኝ በቃ በእናትህ። አሁን አላጠፋውም ነው እያልከኝ ያለው? ምንድነው ከሀሳብህ አንተ? መጀመሪያ ማለት ነው እንዳጠፋው ነው የምፈልገው አይደለ? እንድታስጠፋለን አካል ንገረኝ፣ አጠፋዋለሁ። ታውቀዋለህ እኮ አንተ ለምንድን ነው 10 ጊዜ የምትደጋግመው? ስለማን ነበር ስናወራ ነበር እኮ? እሷን ቻስታፋው ያለች ያው በቃ ይጥፋ ብላለች። አጥፋው በቃ እንዴ? እሷ ስላለች ነው የሚጠፋው? በቃ ደብሯታል። ልክ ነች ደግሞ በቃ ከደበራት ማጥፋት ነው በቃ። የዋሸው ነገር ካለ ንገረኝ። በቃ ማየውን ነገር ከሆነ አጥፋው በቃ እኮ። አንተ ዋሽቻለሁ የምትል ከሆነ ነገር ካለ ንገረኝ።
ኧረ በእናትህ እኔ ልኑርበት ስራዬ ልስራበት። እኔ እኮ አሁን እዚህ ሳይ አታድርቀኝ እዚህ ጋር አቁም በእናትህ አጥፋውና ገላግለኝ እንሂድ በቃ ደስ ይበለኝ እስቲ ወይ 3 ቀን አይደለም አኗር አንተ ካልገባ ነገር አለ። የዩቲዩብን ጸባይ ታውቀዋለህ። አንድ ጊዜ እኔ ቪዲዮን ካጠፋሁ አላውቀውም። እኔ ዩቲዩብን ጸባይ ይለኛል። ምንድነው ዩቲዩብ ነው የማውቀው። አላውቀውም። አጥፋው በቃ ለራስ ጥቅም ብቻ ነው እንደምታስበው አንተ። እንዴት ነው ለእኔ ጥቅም የማስበው? አጥፋው በእናትህ ሌላ ነገር ውስጥ አንገባ። እኔ ማለት ወደ መጥፎ ነገር አንሂድ። ለምንድን ነው መጥፎ ነገር ውስጥ ራሱ የምንገባው? እሷ አንተ በግድ ይጥፋ ስላለች አንተ ራስህ አምነህ የሰራው ነገር እንዴት ነው የሚጠፋው? ይፈጠራል ብዬ ነው ራስህ መጀመሪያውን በቃ ማሰብ ነበረብኝ። ቆም ብሎ ታጠፋለህ ደስ ይለኛል። ምን ተፈጠረ? ምንም ሳይሆን እሷ አጥፋው መጥፋት አለበት። ምክንያቱም ተው በቃ የኔ የነበረ ታሪክ ነው። በቃ አይመለከትም። ትናንትና ነው ያወቅኩት ነበርክ እንዴ አንተ ሰው? አላወቅኩም። ትናንትና ነው የተገናኘነው የተዋወቅነው ትናንትና ነው አይደል? ሳይነሰረ ታዲያ ስናወራ እንዲህ ነበር እንዴ አንተ ራሱ በስራ አሪፍ ነገር እንደምትሰራ ነው ኮኔ ቋጥን የተገናኘነው። አጥፋው ስለ ምንድነው ብለህ ተረድተህ አንተ ማጥፋት እንጂ ያለብህ እንድረዳ እኮ እውነታውን እኮ በግልጽ ስትነግረኝ ነው ሌላ አጠፋው የምችለው። እንዲህ ማውራት የለብኝም በቃ ይገባሃል፣ ታውቀዋለህ አንተ። እኔ ምንድነው የማውቀው? ይጥፋ እሷ ስላለች ገና ለገና እውነታውን ተናግረህባት እውነታውን ስለወጣ ይጥፋ ስላለች እኔ ማጠፋው ተነስቼ እኔ ሞኝ ነኝ እንዴ? ስታይን ቂለኝ እንዴ? እኔ ዝም ብዬ ማጠፋው ተጠፈው ምን አገባ? ሌላ ነገር አሳይ። ምን ያደርግልሃል? እንደዚህ ካንተራ እንዴት ምን ያደርግልሃል? ቂል ብትሆን ነው መጀመሪያ ማጥፋት ስለእንትን አላጠፋውም። እሷ አጥፋው ስላለች አንተ ፈርተህ የምትተው እንደፈለክ መሆን ትችላለህ። እኔ የፈለከውን ማድረግ ትችላለህ። እኔ አላጠፋውም ቪዲዮ። እሺ አንተ ራስህ አምነህ የሰራውን ቪዲዮ እኔ አጥፋልኝ ስላልከኝ አላጠፋም። በፈለከው ነው። እኔ አስገድጄ አላሰራውም ቪዲዮ። ራስህ መተህ ቅረጸኝ ነው ያልከኝ። ምንም ግብ ውስጥ እገባለሁ። ራስህ መተህ ቅረጸኝ ነው ያልከኝ። ቀረጽኩ በቃ። ደውለህ ነው የጠራኸኝ። እንደዚህ ቪዲዮ መስራት ፈልጋለሁ ብለህ አላውቅም፣ አታውቀኝም ነበር፣ አንተዋወቅም ነበር። ምንም እሷ ገና ለገና ስላስፈራራች እኔን እፈራለሁ ብለህ ይፈራል ብለህ እንደው በቃ ልጠይቅህ ነው የጠራው። ለምን አጥፋው እንዳልከኝ ማን አስጠፋ እንዳለ ሁሉ ምንም በውስጥ አላወራም። አውራ የምትናገር ከሆነ ከዛ ውጪ መሄድ ትችላለህ። አላጠፋውም፣ እንገናኛለን፣ ችግር የለም። ምንም እሷ ስላስፈራራች እኔ የምሰማ መስሎ ነው እንዴ? ውድ ቤተሰቦች እንግዲህ እኔ ምንም በማላውቀው ራሱ መጥቶ ነው አስጠፋ የተባለው፣ ቅረጸኝ የተባለውም ራሱ ነው። አሁን በግድ ካላስጠፋ ብላ ራሷ ባለችው ለምን አታጠፋልኝም ብሎ ግብ ውስጥ የገባው እንግዲህ እሱ ነው። እኔ ምንም የሚያገባኝ ነገር የለም። ቪዲዮንም አላጠፋም። አዎ ምክንያቱም እሷ አስጠፋ ስላለችው እውነት የተናገረውን ነገር ከፍራቻ አይቶ አጥፋ ስላለኝ ማጠፋ ሰው አይደለም። እንግዲህ ወደ ዳኒ ቤተሰቦች ቪዲዮ ላይክ፣ ሰብስክራይብ አድርጉ። መልካም ለናንተ